በነገራችን ላይ ቴዲ አፍሮ ዘፈኑ ትክክል ነው። ዳስ ጣል የሚለው ዘፈኑ ትክክል ነው። ዳስ መጣል አለበት። ምክንያቱም ቴዲ አፍሮ የሚያስባት በአእምሮ ውስጥ ያለችው ኢትዮጵያ የለችም፣ ሞታለች። በቴዲ አፍሮ አእምሮ ውስጥ ያለችው ኢትዮጵያ ሞታለች። ምክንያቱም በተደጋጋሚ ከዘፈኖቹ ላይ እንደምንሰማው ከሆነ እሱ ኢትዮጵያ እያለ የሚጠራት የአጼ ቴዎድሮስን ነው። አጼ ቴዎድሮስ ደግሞ ኢትዮጵያን አላስተዳደሩም፣ ውሸት ነው። አጼ ቴዎድሮስ የግዛት ወሰናቸው የሸዋና ወሎ ላይ ብቻ ነው። አጼ ቴዎድሮስ አርሲ ገዝተው ያውቃሉ? ባሌን፣ ኢልባቡርን፣ ጅማ መቱ፣ እንዲሁም ደቡብን መጥቶ ገዝቷል። መግዛት አይደለም ይህንን ምድር ረግጠውትም አያውቁም እንኳን አስተዳድሮት። ስለዚህ የአጼ ቴዎድሮስ ኢትዮጵያ የአሁኗ ኢትዮጵያ አይደለችም። ቴዲ አፍሮ ኢትዮጵያ እያለ የሚጠራው የእኚህን የአጼ ቴዎድሮስን ኢትዮጵያ ስለሆነ እቺ ኢትዮጵያ ደግሞ የለችም እና አግባብ ነው፣ ዳስ መጣል አለበት። ዘፈኑ ትክክል ነው፣ ለራሱ ተገቢ ነው ብዬ ነው ማምነው። የአጼዎችን ነው በአብዛኛው የሙታንን ዘፈን ነው ሙሾ ነው የሚያቀነቅነው እና እንዲሁም ደግሞ አሁን ያለችው ኢትዮጵያ እንደነገርኳችሁ የአጼ ቴዎድሮስ ኢትዮጵያ አይደለችም። አሁን ያለችው ኢትዮጵያ ትለያለች። የሚኒሊክም አይደለችም። ሚኒሊክ በእርግጥ በጣም የሚሞገስ ትልልቅ ስራዎችን ሰርቷል ኢትዮጵያን አንድ በማድረግ። የአሁኑ ኢትዮጵያ የተመሰረተችው በሚኒሊክ ነው፣ ግን በግድ ነው፣ በኃይል ብዙ ግፍ ተሰርቶ ነው ወደ አንድነት እንድትመጣ የተደረገችው፣ በግድ ነበር። አሁን ያለችው ኢትዮጵያ ግን በፍቃደኝነት ላይ የተመሰረተች አንድ እና ታላቋ ኢትዮጵያ ነች አሁን ያለችው እና እቺን ኢትዮጵያ የምታቀነቅንላት ከሆነ ዘፈኖች እንዳለ ውሸት ናቸው ማለት ነው። እና ቴዲ አፍሮ ያው እንደገለጽኩት ነጋዴ ነው፣ ኃይለኛ ነጋዴ ነው። ለንግድ ነው ዘፈኑን ያወጣው ብዬ ተናግሬያለሁ። እንግዲህ እና ይሄ የተራ ፖለቲከኛ እንትን ነው። ምክንያቱም እንደዚህ አይነት ተራ ፖለቲከኞች ምንድነው አንደኛ እነሱ የሚፈልጉት አካል ካልገዛ ሀገር ብትፈርስ ደስ የሚላቸው ፖለቲከኞች አሉ። ይሄ የተራ ፖለቲከኞች የጥቅመኛ ፖለቲከኞች መገለጫ ነው፣ የዘረኛም የሚባሉት። በነገራችን ላይ ቴዲ አፍሮ እኔ ዘረኛ አይደለሁም፣ ምክንያቱም የአዲስ አበባ ልጅ ነው፣ ዘሩ ይሄ የሚባል አይደለም፣ ግን ነጋዴ ነው ቴዲ አፍሮ። እሱ የሚፈልገው መንግስት ካልመጣለት እሱም ያው ሀገር ብትፈርስ ይቀለዋል። አንዳንድ ተራ ፖለቲከኞች ምን አይነት አመለካከት አላቸው? የነሱ ብሔር እነሱ የሚፈልጉት መንግስት መጥቶ ሀገርን ካላስተዳደረ ሀገር ባትለማ ነው ይቀላቸው፣ ብትፈርስ ይቀላቸዋል። ምክንያቱም እነሱ የማይፈልጉት ሰው መልካም ታሪክና መልካም አሻራን በሀገር ላይ አሳልፎ እንዲያርፍ አይፈልጉም። አሁን ለምሳሌ ዶክተር አብይ ትልልቅ ስራዎችን ለትውልድ ተሻጋሪ የሆኑ ስራዎችን እየሰራ ነው። ይሄ ደግሞ እንደ ቴዲ አፍሮ ያሉትን የሆነ ብሔረሰብ ለይተው የሚጠሉ ሰዎችን በጣም ነው የሚያንገበግባቸው። ምክንያቱም ይሄ ሰውዬ ታሪክ እንዲሰራ አይፈልጉም። ይሄ ሰውዬ ቀጣይ የስልጣን ዘመኑን ሲጨርስ መጥፎ ስም የጠለሸ ስም ይዞ እንዲወርድ ነው እንጂ የሚፈልገው። አሁን ኮሊደሩ ሲታይ ይሄን እኮ ዶክተር አብይ ነው የሰራው፣ የሆነ ትልልቅ ፕሮጀክቶች ሜጋ ፕሮጀክቶች ሲታዩ ይሄንን እኮ ዶክተር አብይ ነው የሰራው ተብሎ ታሪክ ላይ እንዲነገር አይፈልጉም። ምክንያቱም እነሱ ይሄን ሰው ስለሚጠሉት፣ የሚጠሉት ሰው ደግሞ ዘመን ተሻጋሪ ስራ ሰርቶ እንዲያልፍ ስለማይፈልጉ ስሙን ማጠልሸት ነው የሚፈልጉት። እና እንደ አጠቃላይ የቴዲ አፍሮን ዘፈን ስገመግመው እንደ ቢዝነስ ጥሩ ነው፣ እንደ ጭፈራ እንደ ዘፈን ጥሩ ነው። እንደ ፖለቲካና እንደ ሀገር ወዳድ ሰው ግን ሲታይ በጣም ተራና የወረደ መልእክት ያለው በጣም በቃ ኢትዮጵያን የማይመጥን ስራ ነው የሰራው ብዬ ነው ማምነው። ያው እንግዲህ ቴዲ አፍሮም ያበቃለት ይመስለኛል። ካሁን በኋላ እንግዲህ ጌታን ቢቀበል እንደና አቤል ሙሉጌታ ጌታን ተቀብሎ እንግዲህ ዘፈን እንደሚያቆም ተስፋ አደርጋለሁ ካሁን በኋላ። አመሰግናለሁ።